በህዝባችን ላይ በቀጥታ ጦርነት የከፈተው የአማራ ልዩ ኃይል ከዞናችን እንዲወጣና ለጫዎችም ሆነ ሚዲያዎች የሚያስተላልፉት መልእክት ሚዛናቸውን የጠበቁና አማራ ሲሞት ንጹሃን ኦሮሞ ሲሆን ኦነግ መሆን የለበትም። ይሄ ምስራች ነው። ኢትዮጵያ ይህንን ካፓሲቲ መስርታ ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ሰሜን ሸዋ ባለፉት 2-3 ቀናት ዝናብ ካያችሁ እኛ ያዘነብነው ነው። ኦፊሻሊ በሚቀጥሉት 2 ሳምንታት እናስመርቀዋለን ወይ እናስጀምረዋለን። ቴስት አድርገን ውጤት አይተንበታል። ኢትዮጵያም ዳመና ማዝነብ ቻለች ማለት ነው። ኧረ ተውኝ። ተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም እንዲሁ ላከብር እፈልጋለሁ። ይሄንን ብዬ በዋናነት ቅድም እዛም ዚህም ስነሱ በነበሩ ጉዳዮች ላይ የተወሰኑ ሀሳቦችን አንስቼ ጥያቄን እቀጥላለሁ። ሰሞኑን በነበረው በኦሮሞ ብሔረሰብ ዞን እና በአጎራባች የሰሜን ሸዋ ዞን ወረዳዎች አካባቢ ኦነግ ሸኔ በሚባል የዳቦ ስም በወሎ ኦሮሞ አርሶ አደሮች ላይ በቤታቸው፣ በመንደራቸው፣ በከተማቸው በክልሉ ልዩ ኃይል በአርሶ አደሩ ላይ፣ በወጣቱ ላይ፣ በሀገር ሽማግሌ፣ በተወዳጅ የመስጂድ ኢማም በተለይ በሸዋሮቢት ሆስፒታል በማንነታቸው ምክንያት ብቻ በአሰቃቂ ሁኔታ የተጨፈጨፉ ቁስለኞች፣ ታማሚዎች፣ አስታማሚዎች፣ እናቶች፣ በነገራችን ላይ የ10 ሰው አስክሬን ዛሬም አልወጣም። እዛው ፈንድቶ እየሸተተ ነው ሆስፒታል ውስጥ። ሕክምና ተከልክለው በየቤታቸው በጤና ጣቢያ እየሞቱና ሞትን እየተጠባበቁ ያሉ ቁስለኞች፣ የጁንታ ሰራዊት ሕክምና ሳይከለከል ከነቤታቸው የተቃጠሉ አዛውንቶችና ሀብት ንብረታቸው የወደመባቸው በ10 ሺዎች የሚቆጠሩ አርሶ አደሮች እንግዲህ ይሄ የተፈጸመው በልዩ ኃይል ነው። መንደር ንዑስ ከተሞች የተቃጠሉትና ግጭቱም የሁለቱ ወንድማማች ህዝብ ሳይሆን በግልጽ ቋንቋ የኦሮሞ አርሶ አደር እና የአማራ ልዩ ኃይል ግጭት መሆኑ በዚህ አጋጣሚ ማንሳት እፈልጋለሁ። የኢትዮጵያ ህዝብ ይሄ ሊረዳ ይገባል። በዚህ አጋጣሚ መላው የኢትዮጵያ ህዝብ እንዲያውቅልን እንዲገነዘብልን የምፈልገው ሀቅ ኦነግ ሸኔ በሚል የዳቦ ስም በወሎ ኦሮሞ ህዝብ ላይ እየተፈጸመ ያለው የዘር ማጽዳት የጦር ወንጀል በ3 መሰረታዊ ምክንያቶች መሆኑ ሊታወቅ ይገባል። አንድም ኦሮሞ በመሆናቸው፣ 2ም ሙስሊም በመሆናቸው፣ 3ም የአማራ ክልል ጽንፈኛ ኃይሎች በኦሮሚያ ክልል ባላቸው ፍላጎቶች የዞኑን ህዝብ እንደ ቅድመ ክፍያ ቀብድ አስይዞ ፍላጎታቸውን ለማስፈጸም በወሎ ኦሮሞ ህዝብ አንገት ላይ ገመድ አስገብቶ እያጠበቁ ፍላጎትን የማሳካት ያጋጅ ታጋጅ ድራማ ሴራ መሆኑ የኢትዮጵያ ህዝብ ሊገነዘብልን ሊያውቅልን ይገባል። በዚህ አጋጣሚ የዚህ ድርጊት ውስጥ ያለውን አካል የፌዴራሉ መንግስት ገለልተኛ አካል አስገብቶ እንዲያጣራልን በህዝቤ ስም መጠየቅ እፈልጋለሁ። ይህ ኃይል የአባቶቻችንን ታሪክ እንደግማለን የሚሉ አካላት ከነስሙም ከሚሴ ላይ የተሰማራው
ኃይል ስሙም ጭምር የምኒልክ ብርጌድ በማለት እንግዲህ የቦሩ ሜዳን ይሁን የበኬ ሜዳ የትኛው እንደሚደገም ባናቅም ግን ተግባሩን እያየን ነውና ገለልተኛ የመከላከያ ሰራዊትና የፌዴራል ፖሊስ ገብቶ ዞኑን እንዲያረጋጋልን አሁንም ካሁን በኋላ ሌላ ሞት እንዳንሰማ የፌዴራሉ መንግስት በዚህ ጉዳይ ላይ በአንክሮ ቢሰራ አሁንም በጥብቅ መጠየቅ እፈልጋለሁ። በመግለጫ ጋጋታ የሚዲያ ዘመቻ የአክቲቪስት ባለስልጣን የሉንም፣ ሁሉንም የሉንም። እውነታችንን ግን መንጠቅ አይቻልም። እውነታችንን መንጠቅ አይቻልም። እየሆነ ያለው ሳታማኸኝ ብላኝ ነውና የፌዴራሉ መንግስት ለዚህ ህዝብ ሊደርስ ይገባል። በመጨረሻም በዚህ አካባቢ ማንሳት እንፈልገው ህዝባችን በምሳሌ በገልጸው በአንድ ሰፊ ማረሚያ ቤት ውስጥ እንደሚኖር ታራሚ መብቱም ክብሩም ተገድቦ የሚኖር እስረኛ ህዝብ ነው ቢባል ማጋነን አይደለም። ይሄ ጣፋንታ የገጠመው ብቸኛው የኢትዮጵያ ህዝብ ነው ቢባል ማጋነን አይመስለኝምና የፌዴራሉ መንግስት ሊደርስለት ይገባል። ይሄን ብዬ ተያዥ ጥያቄዎችን ለማንሳት የመንግስት የመጀመሪያው ግዴታ የዜጎችን ሰላምና ደህንነት ማስከበር እንደሆነ ብዙዎች ይስማማሉ። በዚህ ሂደት ውስጥ የጸጥታ መዋቅሩ ሚና የገዘፈ ነው። ባለው የህግ የማስከበር ሂደት ውስጥ የጸጥታ መዋቅሩ የከፈለው የህይወት ዋጋ እጅግ የላቀ አክብሮት አለኝ። ይህ ሀገርና ህገ መንግስቱን የወገነ ራሱ ተሰውቶ ሀገርን ያኖረ የኢትዮጵያ እና የህዝቦች አለኝታ እና ባለውለታ የሆነውን ሰራዊት ከልብ አመሰግናለሁ። ነገር ግን ከጸጥታ መዋቅር አደረጃጀት አንጻር የማነሳቸው ጉዳዮች በክልሎች የልዩ ኃይል አደረጃጀቶች በተመለከተ ነው። የልዩ ኃይል ሆነ ሌላው የጸጥታ መዋቅር ተልዕኮ ከህገ መንግስት የመነጨ የዜጎችን ሰላምና ደህንነት ማስከበር መሆኑ ግልጽ ነው። ይህ እንደተጠበቀ ሆኖ በተግባር እና በተጨባጭ ከሚታዩ ችግሮች ውስጥ ልዩ ኃይሎች የክልሎች አልፎም የብሔር ጠባቂና መከታ ሲሆኑ ይስተዋላሉ። በዚህ የሚንጸባረቁ ቅሬታዎችና ጥርጣሬዎች እየጨመሩ ነው። ስለሆነም ክቡር ጠቅላይ ሚኒስትር የልዩ ኃይል አደረጃጀት ህገ መንግስታዊ መነሻ አለው ብሎ ያምናሉ ወይ? ይህ ለክልሎችና አልፎ በብሔር ያጋደለ የልዩ ኃይል አደራጀት አብጦ በትግራይ ክልል ያስከፈለን ዋጋ እንዴት ተገመገመ? ብልሽቱ ወደ ሌሎች ክልሎች እንዳይዛመት ምን እየተሰራ ነው? ይህ ኃይል ወደ ብሔር የሚያጋድል ከሆነ የክልሎች በውስጣቸው ያሉት አናሳ ብሔረሰቦች መጨቆኛ መሳሪያ አድርገው እንዳይጠቀሙ ምን ዋስትና አለ? መጀመሪያ ያነሳሁት ከበቂ በላይ ምሳሌ ነው። አራተኛ፣ በክልሉ የተደራጁ ብሔረሰቦች የራሳቸው ኃይል ማደራጀት ቢፈልጉ መከላከል ይቻላል ወይ? ከነባራዊ ሁኔታ በመነሳት በሚሉ ጭብጦችና በአጠቃላይ በክልሎችና ብሔረሰቦች መካከል በሚፈጠሩ የአስተዳደር ወሰን እና ሌሎች አለመግባባቶች ሲከሰቱ የልዩ ኃይል አሰላለፍና ጥብቅና ከህገ መንግስቱ ሲያጋድል ይታያልና ይህ እንደ ሀገር ወዴት እየወሰደን ነው? ማብራሪያ ቢሰጥበት። አመሰግናለሁ። እሺ፣ አመሰግናለሁ። በመቀጠል የተከበሩ ወይዘሮ አስናቀች ዋጋይ ለምናነሳቸው ጥያቄ ምላሽ ለመስጠት በመካከላችን በመገኘቱ እያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። በተያዘው የ10 ዓመት እቅድ ውስጥ የህዝብን ሰላም የማረጋገጥ ስራ አንዱና ዋነኛ የመንግስት ተግባር እንደሆነ ቢቀመጥም በተለያየ ጊዜ ስልጣንን በአቋራጭ ለመያዝ የሚጥሩ አካላት በሀገራችን በሚገኙ የተለያዩ አካባቢዎች ህብረተሰቡ ተረጋግቶ እንዳይሰራና መንግስትን እንዲያማርር ለማድረግ የዜጎችን ሰላም አደጋ ላይ የሚጥል ስራ እየሰሩ ይገኛሉ። ለአብነት በአፋር ክልልና በአማራ ክልል ኦሮሞ ብሔረሰብ ዞን ባቲ ወረዳና በአፋር ክልል ተላላክ አዳአር ወረዳና አዳአር ወረዳ የወሰን ይገባኛል ጥያቄ ዋነኛ ቢሆንም የስልጣን ጥመኞቹ ለረጅም ጊዜ ተዋልዶና ተዋዶ የኖረውን ህብረተሰብ
በማጋደል የፖለቲካና ኢኮኖሚ ትርፍ ለማግኘት የሚጥሩ አካላት እንዳሉ ይታወቃል። በእነዚህ ችግር ፈጣሪዎች ምክንያት የህብረተሰቡ ህይወት በየቀኑ የሚረግፍበትና ከፍተኛ ንብረት የሚወድምበት፣ በአርሶ አደሮች መሬት ላይ የመንደር ማሰባሰብ የተሰራበት፣ በስራ አጥነት ተደራጅቶ ብድር በመውሰድ ወደ 3.5 ሚሊዮን ብር በላይ ኢንቨስት የተደረገው ንብረት የወደመበት፣ በርካታ መንደሮች የተቃጠሉና ቀላል የማይባል ህብረተሰብ የተፈናቀለበት ሁኔታዎች እንዳሉና ባለፈው ምርጫ 2007 ዓ.ም በተዛ ችግር ምክንያት አንድ ምርጫ ጣቢያ ላይ ምርጫ ያልተካሄደበት በመሆኑ አሁንም ምርጫ ቦርድ በዚሁ ጣቢያ ላይ ቡርቃ ምርጫ ጣቢያ የምርጫ እንዲካሄድ የተላከ በመሆኑ ክቡር ጠቅላይ ሚኒስቴር የክልሎች መንግስታት ትኩረት ያልተሰጠው በመሆኑ ከምርጫ በፊት ሁለቱን ህዝቦች የሚመለከተውን አካል በማስተባበር በቦታው ተገኝተው ህብረተሰቡን በማወያየት ዘላቂ ሰላም እንዲሰፍንና በ10 ዓመቱ እቅድ ውስጥም በመጀመሪያዎቹ ዓመታት የወሰን ችግሩን በዘላቂነት እንዲፈታ ከማድረግ አኳያ ምን የተለየ ስልትና አቅጣጫ ለመከተል እንደታሰበ ማብራሪያ ቢሰጥበት። በመቀጠል ሰሞኑን በሰሜን ሸዋና በኦሮሚያ ልዩ ዞን መካከል የተከሰተውን ግጭት ተከትሎ በሰርግ ላይ የተነሳውን ግጭት ለማስታረቅ የተደረገው ጥረት ጥሩ የነበረ ቢሆንም ሰላም የማይፈልጉ ኃይሎች ከመስጂድ የሚመጣው ኢማምን በመግደል የተወሰኑ ግጭቶች በአንዳንድ ሚዲያዎች እና ማህበራዊ ድህረ ገጾች እንዲሁም የተቃዋሚ ኃይልና ፖለቲካ አመራሮች ትክክለኛ ችግሩን አውጥቶ ጉዳዩን ከማርገብ ይልቅ ህብረተሰቡ ላይ ኦነግ ሸኔ የሚል ያልሆነ ታርጋ በመለጠፍ ለዘመናት ተዋዶ የኖረውን ህብረተሰብ ለበለጠ እልቂት እያነሳሱ በመሆኑ በተለይም የአብን አመራርና አባላት የሆኑት እንደነ ክርስቲያን ታደለ አይነት በአማራ ክልል ውስጥ ኦሮሞ መኖር የለበትም ብሎ የሚያምንና አሁንም ካላጠፋናቸው ህልውናችን ያከትማል በሚል ትርክ ዞናችንን ለማጥፋት ጭምር ሌት ተቀን እየሰሩ መሆኑን በመገንዘብ የክልልም ሆነ የፌደራል መንግስት ይሄንን ጉዳይ እንዴት እየተከታተለው እንደሆነና በአካባቢ ዘላቂ ሰላም እንዲሰፍን በህዝባችን ላይ በቀጥታ ጦርነት የከፈተው የአማራ ልዩ ኃይል ከዞናችን እንዲወጣና የፌደራል መንግስት የጸጥታ ኃይሉን መዋቅር እንዲመራ እንዲደረግልን በአክብሮት እንጠይቃለን። በተጨማሪም የአማራ ክልል የሚያወጣቸውን መግለጫዎችም ሆነ ሚዲያዎች የሚያስተላልፉት መልእክት ሚዛናቸውን የጠበቁና አማራ ሲሞት ንጹሃን ኦሮሞ ሲሆን ኦነግ መሆን የለበትም። ስለዚህ ይሄንን አማራ ክልልም ተገንዝቦ ሚዛናዊ የሆነ መግለጫና ለህብረተሰባችን ጥበቃ ሊያደርግ ይገባል እስካልተዳደረን ድረስ። ካልሆነ ግን በፌደራል መንግስቱ የጸጥታ ኃይሉ እየተመራ ህብረተሰቡ እንዲረጋጋና ህዝባችንም ከፌደራል መንግስትና ከክልል መንግስታት የሚሰጠውን አቅጣጫ ተከትሎ ችግር ፈጣሪዎችን አውጥቶ ለመንግስት በመስጠት ሰላሙን ራሱ አማራና ኦሮሞ ተዋልዶ የሚኖር ስለሆነ ለፖለቲካ ቁማርተኞች በር ሳይከፍት ራሱን ሰላሙን እንዲያስጠብቅ ለማለት እፈልጋለሁ። ዞናችን ግን ማንም ቆርሶ ያልሰጠን በበጎ ፍቃድ የሰጠን ሳይሆን አባትና እናቶቻችን ታግለው ያስረከቡን ከኢትዮጵያ ብሔር ብሔረሰቦች ጋር ሆነው ታግለው ያስረከቡን እንጂ በበጎ ፍቃድ የሰጠን አካል እንደሌለ በኢትዮጵያ ህዝብ ስም ሊታወቅልን ይገባል። አመሰግናለሁ።